ሰላም ጤና ይስጥልን ዘወትር የቻናላችን ተከታታዮች እንደምን ከርማችኋል? ዛሬ ዕለተ አርብ ሰኔ 12 ላይ እንገኛለን። ዘወትር የምንለቃቸውን ተአማኒነት ያላቸው መረጃዎች ሰብስክራይብ፣ ሼር በማድረግ የደወል ምልክቷን መጫናችሁን አትርሱ። እነሆ ግንቦት 19 2018 ዓመተ ምህረት በኢትዮጵያ ደረጃ ብሔራዊና ክልላዊ ሰባተኛ ዙር የምርጫ መደረጉ ይታወሳል። ምርጫው እንደ ወትሮ አገላለጽ ያለምንም ችግር ፍጹም ሰላማዊ በሆነ መልኩ ተጠናቋል በማለት የሀገር ፌዴራል ፖሊስና ፖሊስ እንደውም ብሔራዊ መረጃና ደህንነት በጋራ በሰጡት መግለጫ ለማወቅ ተችሏል። የመንግስት ሚዲያዎችን ይህንን መግለጫ ደጋግመው ዘግበው አልፈዋል። ምርጫ የአንድ ህዝብ ህገ መንግስታዊ መብት ሲሆን ህዝቡም ይሄንን ይሆንኛል፣ ይበጀኛል፣ መጪውን ዘመን ያሻግረኛል ያለውን መርጦ አልፏል። ሰባተኛው ሀገራዊ ምርጫ ከዚህ ቀደም ከነበሩት ምርጫዎችና ውጤቶች ብዙም የተለየ ባይሆንም በርካቶች ግን አስተያየት ከመስጠት ተቆጥቦበት እንደሆነ ለማወቅ ተችሏል። ከዚህ ቀደም በነበረው የምርጫ ስነ ስርዓት የምርጫው ውጤት የሚገለጸው በ24 ሰዓት ውስጥ ሲሆን የዘንድሮ ምርጫ ለየት የሚያደርገው በ21ኛው ቀን ውጤቱ መገለጹ በርካቶችን አነጋጋሪ ቢያደርግም ከመነጋገር ውጪ የዘለለ አልነበረም። በትናንትናው ዕለት ሰኔ 11 ቀን ሰኔ 11 ቀን የኢትዮጵያ ምርጫ ቦርድ ጽሕፈት ቤት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተወዳደሩበት የትውልድ ሀገራቸው ጅማ ዞን በሻሻ ከተማ ሙሉ በሙሉ ፓርቲያቸውና ዶክተር አብይ ያለምንም ተቀናቃኝ ማሸነፋቸውን ዘግይቶ ለህዝብ ይፋ አድርጓል። በቀጣይም ምክትል ጠቅላይ ሚኒስትር የሆኑት ተመስገን ጥሩነህ በአሁኑ ወቅት በሰላምና ጸጥታ ሁኔታ በጥያቄ ውስጥ ባለው የአማራ ክልል በተወዳደሩበት ሁሉም የምርጫ ጣቢያዎች ያለ አንድም ተቀናቃኝ ፓርቲያቸውና አቶ ተመስገን ጥሩነህ ለተወካዮች ምክር ቤት አባልነት የሚያስችላቸውን ድምፅ አግኝተው ይፋ አድርገዋል። በስድስተኛው ሀገራዊ ምርጫ በጊዜያዊነት በሽግግር መንግስት ወደ ስልጣን የመጡት ዶክተር አብይ አህመድ ስድስተኛው ምርጫ ከሰሜናዊ የጦር አንጃ ህወሓት ጋር በጦርነት በነበረችበት ወቅት በተካሄደው በበርካታ አካባቢዎች በጸጥታ ችግር ባልተደረጉ ምርጫዎች ፓርቲያቸው አሸንፎ ለሰባተኛው ሀገራዊ ምርጫ ለመድረስ ችሏል። ባለፉት 5 ዓመታት ሀገሪቷ ከዚህ በፊት ታይተው በማይታወቁ የእርስ በርስ ግጭቶች፣ ሞቶች፣ ስደቶች፣ የንብረት ውድመቶች፣ የሃይማኖት ግጭቶችና በባዕድ ሀገር ተልእኮ ሀገር ሳትረጋጋ ብትቆይም ገዢው ፓርቲ የለውጥና የመደመር መንግስት በሚል እሳቤ ከዚህም አስከፊና ፈታኝ ፈተናዎች ጎን ለጎን ሀገሪቷን ወደ ልማት ጎዳና አሻግራለሁ በማለት የተሰሩ መሰረተ ልማቶችና ግጭቶችን ጎን ለጎን በመሆን አይተን ለመመስከር ችለናል። በአሁኑ ወቅትም በሀገሪቱ ህዝብ ፍጹም ዲሞክራሲያዊና ሰላማዊ በሆነ ማንነቱ ተረጋግቶ ከዘርና ከፖለቲካ አድሎ የጸዳ ሆኖ ለማየት በጉጉት የቆየ ቢሆንም እነዚህ ጽንሰ ሐሳቦች ግን ከቃል ይዘለው ለማየት አልተቻለም። የኢኮኖሚያዊ እድገትና የዜጎች ድህነት፣ ስራ አጥነት፣ ከእጅ ወደ አፍ የሆነ የኑሮ ውድነት ጋር ተያይዞ ለመዝለቅ የማይቻል የሞራልና ድፍረት የሌለው የዜጎች ቁጥር መጨመር ሌላው አሳሳቢ ሲሆን የምርጫውን በድል ያጠናቀቀው የዶክተር አብይ ፓርቲ በቀጣይ ኢትዮጵያና ህዝቦቿን ወዴት ያደርሳቸው ይሆን የሚለውን የሁሉም ጥያቄ ሲሆን የምርጫ ውጤትን በጸጋ የተቀበለው ተቃዋሚ ፓርቲዎችም ድሉ የቀናቸውም ከገዢው ፓርቲ ጋር በመሆን ምን ይሰሩ ይሆን የሚለው የመጨረሻው ጥያቄያችን ነው። በመጨረሻም ምርጫው እንደ ወትሮ ሁሉ የበርካታ አፍሪካ ሀገራት በምርጫ ማግስት ውጤት በመስማት በሚነሱ ተቃውሞና ግጭቶች የአገር የንብረት ውድመት ሳናይ በሰላም ማለፉ የሚደነቅ ነው ሳንል አናልፈም። በመጨረሻም በኦሮሚያ ክልል ክብረ መንግስት ከተማ 20 ኪሎ ሜትር ርቀት የምትገኘው አቡሎ በምትባል አካባቢ በማዕድን ስራ ላይ የተሰማሩ የግል ባለሀብቶች ጥረት በኢትዮጵያ ለመጀመሪያ ጊዜ የአልማዝ ማዕድን መገኘቱን በአካባቢው በስራ ላይ የተገኙ አካላት አሳውቀውናል። ከአልማዝም በተጨማሪ የአካባቢው በርካታ የሆነ የታንታለም ክምችት ያለው ሲሆን ስራውን አጠናክሮ በመቀጠል ወደ ሀገራዊና ኢኮኖሚያዊ ተጠቃሚነት እናመጣዋለን በማለት በስራው ላይ የተሰማሩ ትምንቱ አካላት ገልጸውልናል። ሰላም።